ሰላም እንዴት ናችሁ? ዛሬ በጣም አጠር ባለ መንገድ ሀሳቤን ለመግለጽ ነው የመጣሁት። ይህ ሀሳብ ሙዚቀኞች ላይ ያተኩራል። ቸርች ላይ ከምትጫወቱት ሙዚቃ ጎን ለጎን ኦቨር አክቲንግ የምታደርጉ ልጆች ይህ ቪዲዮ ለእናንተ ነው። ሁላችሁም እንደምታውቁት እኔ ሙዚቀኛ ነኝ፣ ድራመር ነኝ፣ ስቱዲዮ ምናምን አቀናብራለሁ። በግሌ የማይመቸኝ ነገሮች አሉ። ለመጫወት ነው የምወጣው፣ መድረክ ላይ አገልግሎት ነው ተጫውቼ ወርጄ ነው የምሄደው። ኦቨር አክቲንግ እዛ ጋር አላደርግም እኔ ስለማይመቸኝ። ሁለተኛ ደግሞ ቦታውም እንደዛ የሚደረግበት ቦታ ስላልሆነ ሾው የኔን ብቃት ማሳይበት ቦታ አይደለም ያ ቦታ። ይሄ ነገር አክቹዋሊ በብዛት ያለው ኪቦርዲስቶች ላይ ነው። ኪቦርድ የምትጫወቱ ልጆች አንድ አለ አሁን በጣም ፌመስ፣ በጣም የሚታወቅ ስሙን መጥራት አልፈልግም እና ለአፍሪካ ዳንስ ሩብ ጉዳይ የሆነ እንቅስቃሴ እያሳየ ኪቦርድ የሚጫወት ልጅ አለ። እዩኝ በአይነት ነው ሙዚቃው አይደለም አንተ እንደዛ የሚያደርግ የምትጫወተው ሙዚቃ አይደለም። ምክንያቱም ብዙ ሰው ሙዚቃ ይጫወታል። ሙዚቃ እየተጫወተ ማይንቀሳቀስ ሰው አለ፣ ኦቨር አክቲንግ ማያደርግ ሰው አለ። ኖርማሊ ሙዚቃ ነው፣ የተወሰነ እንቅስቃሴ ብታደርግ ችግር የለውም። ግን እግርን እንደዚህ ቶርክ እያደረግ እንደዚህ ያደረግ ኪቦርድ የምትጫወት አንድ ሙዚቀኛ አለ። አክቹዋሊ አንተ ብቻ ሳይሆን ሌሎች ብዙ ሙዚቀኞች አሉ እንደዚህ አይነት ኦቨር አክቲንግ ቸርች ላይ የምታሳዩ። ድራመርም ልትሆን ትችላለህ፣ ኪቦርድስትም ልትሆን ትችላለህ። ሙዚቃውን ከመጫወት ባለፈ ሌላ እንቅስቃሴ ቸርች ውስጥ አያስፈልግም ብዬ አስባለሁ። የኔ አመለካከት ነው። አክቹዋሊ የኔ ብቻ ሳይሆን ብዙ ሙዚቀኞችም የኔ ሀሳብ መግለጽ እየፈለጉ ያው ጓደኛ ምናምን ስላለበት እዚህ ነገር ውስጥ መናገር ደብሯቸው ወይም ፈርተው ሊሆን ይችላል። ግን እኔ ይሄ የኔ ሀሳብ ነው፣ አያስፈልግም። ቸርች ነው፣ አገልግሎት ነው። ያንተ ሙዚቃ ሾው የሚታይበት ቦታ አይደለም። ያንተ ብቃት ያንተ ምንድነው? አክቹዋሊ ልጆቹ ብቃታቸውን ማሳየት አይደለም አላማቸው፣ እይታ ነው፣ እዩኝ ባይነት ነው። እና እዩኝ ባይነት ቸርች ውስጥ አያስፈልግም። አገልግሎት ነው። ኪቦርድን ተጫወተ ወርደ በሰላም መሄድ፣ ድራምን ተጫወተ በሰላም ወርደ ወደ ቤት መሄድ። ከዛ ውጪ ግን ኦቨር አክቲንግ ለዳንስ የቀረቡ ውጪ ላይ የምናውቃቸው ዳንሶች ለዛ የቀረበ እንቅስቃሴ እያሳየ መድረክ ላይ መሆን አለበት ብዬ አላስብም። ስለዚህ የራሳችሁን የግላችሁን ሾው በምታቀርቡ ሰዓት፣ ለምሳሌ እኔ ድራመር ነኝ። ድራም ይዤ መንገድ ላይ ወጥቼ አስፋልት ላይ ወጥቼ ለራሴ ዩቲዩብ ቻናልም ስላለኝ ለዛ ዩቲዩብ ቻናል ቪዲዮ ስቀርጽ እንደፈለግኩኝ ሆኜ መጫወት እችላለሁ። ምክንያቱም እኔ የኔ ሾው እያቀረብኩ ነው እዛ ጋር እንጂ የሆነ መዝሙር የተጫወትኩ ምናምን አይደለም። ኪቦርድስቶችም እንደዛ ማለት ይችላል። ግን ቸርች ውስጥ አገልግሎት ተብሎ ሰው ጋብዞ እዛ ለመጫወት ወጥተህ ለማገልገል ወጥተህ ዳንስና ጨዋታውን አንድ ላይ አቅርበህ መውረድ አስፈላጊ አይደለም። ስለዚህ ያው የግል ሀሳብ ነው። ሌሎችም ሰዎች ሀሳብ እንደዚህ አይነት ሀሳብ ያላቸው ሰው ሊኖሩ ይችላሉ። በአጠቃላይ ቸርች ውስጥ ኦቨር አክቲንግ አያስፈልግም ባይ ነኝ። እንደዚህ የምታደርጉ ልጆች ያው እስቲ በምን ምክንያት እንደምታደርጉም ኮሜንት ላይ እንትን በሉ። ሌሎች ደግሞ አሁን እኔ ያነሳሁት ሀሳብ ትክክል ነው የምትሉ ሰዎችም ካላችሁ ሲያሳባችሁ ልስማ። በዚህ ጉዳይ ይደገም፣ 1-2 ቪዲዮ ይሰራ። ምን ትላላችሁ? ይመቻችሁ።